በስምህ ግማሽ እንጀራና ቀዝቃዛ ውሃ ለድሆች የሰጠውን እስከ 7 ትውልድ እምርልሃለሁ። በገዳምህና በስምህ በሚጠራበት ቦታ ሁሉ ረሃብና ጥም አይሆንም የሚል የበረከትን ቃል የተቀበሉ ኢትዮጵያዊ ጻድቅ መነኩሴ። ይህ ታሪክ ሐዲስ ሐዋርያ አቡነ ተክለ ሃይማኖትን ያሞነኮሰው የአንድ ጻድቅ ታሪክ ነው። ታሪኩ የሚጀምረው በጎንደር ክፍለ ሀገር ዳህና በተባለ አካባቢ ነው። በዚያም ቦታ በመልአኩ በቅዱስ ገብርኤል አብሳሪነት ክርስቲያን ከሆኑ ቤተሰቦች አንድ በትሕትና የታወቀ በምግባሩ የበሰለ ድንቅ ልጅ ተወለደ። ይህ ልጅም በጥበብ በትምህርትና በሃይማኖት በቤተሰቦቹ ቤት መልካም አስተዳደግን ካደገ በኋላ በእግዚአብሔር መልአክ አብሳሪነት በሌሊት ከእናት ከአባቱ ቤት ወጥቶ ወደ ገዳም በመሄድ በብዙ ድካም ጸሎትና ጾም በኋላ የምንኩስናን ቀንበር ለመሸከም ችሏል። እኚህ ጻድቅ አባት በደብረ ዳሞ ገዳም በምንኩስና ለብዙ ዘመን ካገለገሉ በኋላ ከዕለታት በአንድ ቀን መልአኩ ቅዱስ ገብርኤል ተገልጾ ገድልና ትሩፋትህ በዓለም ሁሉ ይታወቃል፣ ለዚህም የስምህ መከበሪያ ወደ ሆነው ወደ ሐይቅ ገዳም ሂድ ብሎ ከነገራቸው በኋላ ወደዛ ቦታ በመሄድ ተጋድሏቸውን ጨምረዋል። ይህ ገድል ሊገድሉት በመጡ ክፉ ሌቦች ፊት አንገቱን በትሕትና ዘንብሎ የደነደነ ልብን ያራራ ታላቁ አባት አቡነ ተክለ ሃይማኖትን ያመነኮሰ በታዛዥነቱና በተቀበላቸው ድንቅ የምሕረት ቃሎች የሚታወቅ የታላቁ የሐይቅ ገዳም አበምኔት የአቡነ ኢየሱስ ሞዐ የገድል ታሪክ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው መርሃ ግብራችን በሕይወታችሁ የምትማሩበትን ስለ ምንኩስና ሕይወት የምትገነዘቡበትን ብዙ መንፈሳዊ አባት ያወጡትን የታላቁን አባት የአቡነ ኢየሱስ ሞዐን ታሪክ ይዘንላችሁ ቀርበናል። ታሪኩን እስከ መጨረሻው ድረስ በመከታተል አቡነ ኢየሱስ ሞዐ የተቀበሉትን የምሕረትና የቃል ኪዳን በረከት ትቀበሉ ዘንድ እያሳሰብን ወደ ዛሬው መርሃ ግብራችን እናልፋለን። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 34 01 አሊያም በ0922 54 24 82 ይደውሉልን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በበጌ ምድር ግዛት በሰሜን ጎንደር ዳግና ገብርኤል በሚባለው አጥቢያ ውስጥ ዘክርስቶስና እግዚእ ክብራ የተባሉ ደጋግ የሆኑ ባልና ሚስቶች ነበሩ። እነርሱም በእግዚአብሔር ዘንድ ቅዱሳን የሆኑና በዘመድ የከበሩ ነበሩ። ለልዑል እግዚአብሔር የሚገዙና እርሱንም ፈጽመው የሚያገለግሉ ነበሩ። እነዚህ ሰዎችም በክርስትና ሃይማኖት ጸንተው በፍጹም ትጋት ፈጣሪያቸውን ያገለግሉ ነበር። ከዚህም በኋላ ለእግዚአብሔር የሚገዛና ፍቃዱን የሚፈጽም መልካም የሆነና የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ዘወትር ይለምኑ ነበር። ይህንም ያደርግላቸው ዘንድ ለእግዚአብሔር ስለትን ተሳሉ። ከዚህም በኋላ ልዑል እግዚአብሔር ጸሎታቸውንና ልመናቸውን ሰምቶ መልአኩ ቅዱስ ገብርኤልን ወደ እነርሱ ላከላቸው። መልአኩም ዘክርስቶስን ጸሎትህ ወደ እግዚአብሔር ደረሰ፣ ልመናህ ወደ ሰማይ አረገ አለው። ሚስቱን እግዚእ ክብራንም እንዲሁ ልቅሶሽና ጮኸትሽ ቅድመ እግዚአብሔር ደረሰ፣ እግዚአብሔርም የልቦናሽን መሻት ይፈጽምልሻል አላት። ያም የእግዚአብሔር መልአክ ይህም ብሏቸው ወደ ሰማይ አረገ። እግዚአብሔርም በመልአኩ ተስፋውን እንደነገራቸው ፈጸመላቸውና 3 ልጆችን ሰጣቸው። የአንዱም ስም ኢየሱስ ሞዐ፣ የሁለተኛው ስም
ገብረ ጽዮን፣ የሦስተኛው ስም ደግሞ ስቡሐ አምላክ ይባላሉ። እነዚህም በሥራቸው ሁሉ መንፈስ ቅዱስ እየረዳቸው መልካም አስተዳደግን አደጉ። የኢየሱስ ሞዓ የጽንሰቱ ቀን በነሐሴ 26 በ1195 ሰኞ ቀን ሲሆን ልደቱ ደግሞ ግንቦት 26 ቀን ነው። አባታችን አቡነ ኢየሱስ ሞዓ በወላጆቹ ቤት ጥበብን ሁሉ እየተማረና የብሉይና የሐዲስ ኪዳን መጻሕፍትን እየተመለከተ በመልካም ሥነ ምግባርና በመንፈሳዊ ሕይወት መኖርን ገንዘብ እያደረገ አደገ። ዕለተ ሞቱንም የዚህን ዓለም ጊዜያዊ ኃላፊነት እያሰበ ነፍሱን ይመክራትና በቀንና በሌሊት ያለቅስም ነበር። እንደዚህ ባለው ሁኔታ በቅድስና በንጽሕና ሕይወት በአባቱና በእናቱ ቤት 30 ዓመት ኖረ። ከዕለታት አንድ ቀን የእግዚአብሔር መልአክ ቅዱስ ገብርኤል ለአባታችን ለአቡነ ኢየሱስ ሞዓ በሌሊት ተገለጠለትና 3 ጊዜ ጠርቶ እንዲህ አለው፣ ከአባትህ ቤት ውጣና የደብረ ዳሞ ገዳም መምህር ወደ ሆነው ወደ አባ ዮሐኒ ዘንድ ሂድ። በዚያም ለእግዚአብሔር ትገዛለህ፣ ደግና የተባረክ አገልጋይም ትሆናለህ ብሎ ነገረው። ከዚያም በኋላ አባቱንና እናቱን ዘመዶቹን ተኝተው ሳለ ኢየሱስ ሞዓ ብቻውን ወጥቶ ሄደ። ጉራንድ ሚካኤል ከሚባል የመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ካለበት ቦታም ደረሰ። በዚያም ሌሊቱን በሙሉ በተሰበረ መንፈስ በትሑት ልቦና ወደ እግዚአብሔር ሲጸልይና ሲማልድ አደረ። በዚያም አንድ እግዚአብሔርን የሚፈራ ስሙ ይምጽአ ምሕረት የሚባል አንድ ዲያቆን ነበር። ይህ ዲያቆንም የእግዚአብሔር መልአክ ቅዱስ ገብርኤል በሌሊት ተገለጠለትና ይምጽአ ምሕረት ብሎ ጠራው። እንዲህ በጠራው ጊዜ አንተ ማነህ ብሎ ጠየቀው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። አሁንም ተነስና ከአባትህ ቤት ወጥተህ ብሩክና ቅዱስ የእግዚአብሔር ሰው ወደ ሆነው ወደ ኢየሱስ ሞዓ ሂድ፣ መነኩሴ ትሆን ዘንድ ከእርሱ ጋር አብረኸው ሂድ አለው። አባታችን ኢየሱስ ሞዓ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ቆሞ ይጸልይና ወደ አምላኩ ወደ እግዚአብሔርም ይማልድ ነበር። የእግዚአብሔር መልአክ ገብርኤል ይህን ነገር በነገረው ጊዜ ያ ይምጽአ ምሕረት የተባለው ዲያቆን ወደ ቅዱስ ሚካኤል ቤተ ክርስቲያን ወጣ። በዚያም ብፁዕና ቅዱስ የእግዚአብሔር ሰው የሆነው ኢየሱስ ሞዓን ቆሞ ወደ እግዚአብሔር ሲማልድና ሲጸልይ ያገኘው። ከዚያም በኋላ ተገናኙና እርስ በርሳቸው እጅ ተነሳሱ። የእግዚአብሔርን ገናናነትና ቸርነትም ተነጋገሩ። እንዲሁ በጸሎትና በልመና ሆነው መላውን ሌሊት በቤተ ክርስቲያን አደሩ። በነጋም ጊዜ ከነበሩበት ቦታ ርቆ ወደሚገኝ ቦታ ተጓዙ። እግዚአብሔርን የሚፈራና ጻድቅ የሆነ አባ ዮሐኒ ወደሚኖርበት ወደ ደብረ ዳሞ ገዳም ደረሱ። ወደ እርሱም በደረሱ ጊዜ ኢየሱስ ሞዓ አባ ዮሐኒን መንፈሳዊ በሆነ ሰላምታ በትሕትና እጅ ነሳው። ልጄ ሆይ ወደዚህ ለምን መጣ ሲል አባ ዮሐኒም መረመረው። የእግዚአብሔር ሰው ቅዱስ ኢየሱስ ሞዓም የመጣሁት ለደብረ ዳሞ መነኮሳት እታዘዛቸውና አገለግላቸው ዘንድ መነኩሴ ለመሆንና የአባቶችን በረከት ለማግኘት ነው ሲል ለአባ ዮሐኒ መለሰለት። አባ ዮሐኒም በታላቅ ምቾትና ድሎት የኖርክ ትመስላለህ፣ አንተ መነኩሴ መሆን ትችላለህን ብሎ ጠየቀው። ኢየሱስ ሞዓም አባ ዮሐኒም በትሕትና እንዲህ አለው፣ እግዚአብሔር በቸርነቱና በቅዱስ ፍቃዱ ተቀባይነቱ ባላት በአንተ ጸሎት በረዳኝና ደግሞም አባቶች ቅዱሳንን ያስቻለ አምላኬ ቢያስችለኝ መነኩሴ ይሆናለሁ ሲል መለሰለት። በዚያን ጊዜ አባ ዮሐኒ ኢየሱስ ሞዓ ያዘዘውን ነገር ተቀብሎ ወደ ገዳሙ ካስገባው በኋላ አባታችን አቡነ ኢየሱስ ሞዓን እስከ ማታ ድረስ ይፈጭ ዘንድ ወደ ወፍጮ ቤት ወሰደው። በዛም ቦታ አባታችን ኢየሱስ ሞዓ ጧት ጧት ሲነጋ ይፈጭ ዘንድ ወደ ተግባሩ ይሄዳል። እንዲህ ባለ ግብርም እየተጋ ከወንድሞቹ መነኮሳት ጋር ብዙ ዘመንን ኖረ። መምህሩ አባ ዮሐኒም ሰውነቱን መንገድ በመሄድ ያደክም ዘንድ ወደ ገበያ እንዲሄድ አዘዘው። በዚያም ጊዜ መምህሩ አባ ዮሐኒ እንዳዘዘው ለገዳሙ ተልኮ ወደ ሩቅ አገር ሄደ። በመንገድ ላይ እየሄደም ሳለ ብዙ ሽፍቶች አገኙትና በዚያም ላይ ወግተው ይገድሉት ዘንድ ጦርን ሰበቁበት። የእግዚአብሔር ሰው ቅዱስ ኢየሱስ ሞዓ ግን ሊወጉት ባሉ ሰዎች ፊት ራሱን ዘንበል አድርጎ ስለ አምላኬ ስለ ኢየሱስ ክርስቶስ ግደሉኝ፣ እርሱ ስለ እኔ ተሰቅሎ ሞትን ተቀብሏልና አላቸው።
እነዚህም ሽፍቶች በዛን ጊዜ አንገቱን ዝቅ አድርጎ ራሱን አዘንብሎ ሲሰጣቸው ባዩት ጊዜ የትዕግስቱን ብዛት ፈጽመው በማድረግ ተዉት። የወሰዱበትም ስንቁንና ልብሱን ሁሉ መለሱለት። ከወሰዱበት የሚያስቀሩበት ምንም ነገር አልነበረም። እርሱም በሌላ መንገድ በመሄድ ከሩቅ አገር ዘንድ ደረሰ። በዚያም ለብዙ ጊዜ የገዳሙን ተልእኮ ሲያከናውን ቆይቶ በእግዚአብሔር ፍቃድ ወደ ገዳሙ ወደ አባ ዮሐኒ ተመለሰ። ከመምህሩ በደረሰ ጊዜ ሲያከናውን የነበረውን በተልእኮ የሰበሰበውን ለመምህሩ ለአባ ዮሐኒ አስረከበው። አባ ዮሐኒም ሰውነቱን እንዲያሳርፍ ዳግመኛ ለገዳም ተልእኮ ይሄድ ዘንድ አሁንም እንደገና አዘዘው። ከቅዱስ አባ ዮሐኒ ጋር አብረውት የነበሩ ሌሎች መነኮሳት ግን ይህን ሰው አባ ኢየሱስ ሞዐ ትንሽ አርፍ ዘንድ ተወዋሉት። አባ ዮሐኒም ለእነዚህ መነኮሳት እንዲህ አላቸው። መንፈስ ቅዱስ በአፌ ዳዊት አድሮ የተናገረው በዚህ ዓለም የደከመ ለዘላለሙ በሕይወት ይድናል። አባታችን ኢየሱስ ሞዐም ይህን ነገር ከመምህሩ ዮሐኒ በሰማ ጊዜ አባቴ ሆይ አንተ እንደምትለው ይሁን ብሎ በታዛዥነት ተነሣ። ዳግመኛም በመንገድ ላይ እየሄደ ሳለ ፀሐይ ለመግባት ተቃረበች። ጨለማም መጣ፣ መሸበትም። በዚህ ጊዜ አባታችን ኢየሱስ ሞዐ እጅግ ባለጸጋ ወደ ሆነ ወደ አንድ ሰው ያሳድረው ዘንድ ሄደ። ያ ባለጸጋ ግን ክፉ ባለጸጋ ነበር። አባታችን ኢየሱስ ሞዐም ያንን ክፉ ባለጸጋ ስለ እግዚአብሔር ብለህ በቤትህ አሳድረኝ አለው። ያ ክፉ ባለጸጋ ግን ልመናውን አልሰማውም፣ በመልካም አነጋገርም አልተናገረውም፣ ወደ ቤቱም አስገብቶ አላሳደረውም። አባታችን ኢየሱስ ሞዐ ግን በብርድ በረሃብና በጥም በውጭ አደረ። በነጋም ጊዜ አባታችን ኢየሱስ ሞዐ ያንን ባለጸጋ ድሃና ምስኪን የሆንኩ እኔን ለምን ከውርጭ ላይ በውጭ አሳደርከኝ አለው። በልቦናው ርኅራኄ የሚባል ነገር ፈጽሞ የሌለበት ያ ጨካኝ የሆነው ያ ባለጸጋ አባታችን ኢየሱስ ሞዐን እስኪ እግዚአብሔር የሚሰማ ከሆነ እርገመኝ አለው። እግዚአብሔር ሰው አባታችን ኢየሱስ ሞዐም መርገምንስ ወድሃታልና ትምጣብህ፣ በረከት ግን ጠልተሃታልና ከአንተ ትራቅ አለው። ይህንም ብሎ ከቤትህ በራፍ የተከተለኝን ትቢያ እንኳን አራግፌአለሁ። ጌታችን በወንጌል ከሐዋርያቱ የሚቀበሏችሁ ትምህርት የማይሰሙ ሁሉ ከዚያች ቤት ወይንም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ ብሎ እንደተናገረ ብሎ የእግሩም ትቢያ አራገፈ። እንዲህ ካደረገም በኋላ አባታችን ኢየሱስ ሞዐ ወደ ተላከበት ቦታ ሄደ። በዚያ ክፉና ትዕቢተኛ ባለጸጋ ላይ ግን አንድ ኃይለኛ መኮንን ተነሳበት። አቡነ ኢየሱስ ሞዐን የተሳደበውና በቤቴ አላሳድርህም ያለውን ያን ክፉን ባለጸጋ አንድ መኮንን በጠላትነት ተዋገው፣ በጦርም ወገው። ያ ክፉ ባለጸጋም በእንደዚህ ያለ ክፉ አሟሟት ሞተ። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 34 01 አሊያም በ0922 54 24 82 ይደውሉልን። አባታችን ኢየሱስ ሞዐ በተልእኮ ተግባሩ ላይ ሳለ በረሃብና በጥም በብርድና በመራቆት በቀን ሐሩርና በሌሊት ቁር እየተጋደለ በውስጡ ባደረ የመንፈስ ቅዱስ ኃይል ሰይጣናትን ድል እስኪያደርጋቸው ድረስ ብዙ መከራዎችን ተቀበለ። ሰይጣናትም ሁሉ ወዴት እንሄዳለን? ወዴትስ እንገባለን? ማደሪያ ሳትቶናልና ከዚህ ሰውዬ ፊትም የሚወጋን የእሳት ፍላጻ ይወጣልና ይሉ ነበር። ይህ ገርለኛና የሥጋ ምኞትን ያሸነፈ እግዚአብሔር ሰው በሥራው ሁሉ የሚመስለው የለም፣ ፊቱም እንደ ፀሐይ ያበራል እያሉ ሰይጣናት እንዲሁ ይናገሩ ነበር። ለተልእኮ ለገዳሙ ሥራዎች በመሄድ ለመምህሩ በመታዘዝ 7 ዓመት ኖረ።
ይህ ድካምም በእርሱ ዘንድ ከባድ አልሆነበትም። የሆነበት ምክንያትም ከእርሱ በፊት የነበሩ ቅዱሳን ድካማቸውን፣ ገድላቸውን ስለሚያስብና በሥራውና በሕይወቱ ሁሉ እነርሱን ይመስላቸው ዘንድ ይወድ ስለነበር ነው። የጣፈጠ ምግብንም በጨውም ቢሆን እንዲሁ መጠጥንም ቢሆን ፈጽሞ አይቀምስም ነበር። እግዚአብሔርም ድካሙንና አገልግሎቱን ያደረጋቸውን መልካም ሥራዎቹን ሁሉ ወደደለት። ታላቁን የጌታችን ኢየሱስ ክርስቶስ ጾም ሲጾም በሰንበት ካልሆነ በቀር እህል አይቀምስም ነበር። በቀንም በሌሊትም በትጋት በጾምና በጸሎት በብዙ ትሕርምትም ይጾማል እንጂ። ከዕለታት በአንድ ቀን አባቱ አባ ዮሐኒ የእግዚአብሔር ሰው የሆነ አባታችን ኢየሱስ ሞዐን 9 ክንድ የሚሆን የዘንባባ እንጨት ያመጣ ዘንድ አዘዘው። ያ ቀንም በዐቢይ ጾም ውስጥ ስለነበር አባታችን ኢየሱስ ሞዐ ከሰንበት በስተቀር ምንም አይቀምስም ስለነበር ሰውነቱ ደክሞ የነበረበት ጊዜ ነበር። መምህሩ አባ ዮሐኒ አባታችንን ይህን ያደርግ ዘንድ ያዘዘበት ቀን ሰውነቱ በጾምና በትሕርምት የደከመበት ዓርብ ቀን ነበር። እርሱም የመምህሩን ትእዛዝ በመቀበል ተነስቶ ወደ ሩቅ ቦታ ሄደ። መምህሩ አባ ዮሐኒ እንዳዘዘው 9 ክንድ የሚሆን የዘንባባ ዛፍ ፈልጎ ካገኘ በኋላ ሰውነቱም ደክሞ ስለነበር ዘንባባውን ከምድር ላይ ማንሳት ተሳነው። በጭንቅ አንስቶ ተሸክሞ ሊሄድ በመንገድ ላይ ፀሐይና ሙቀቱ ከድካሙ የተነሳ ኃይሉም ደክሞ ነበር። ነገር ግን የእግዚአብሔር ኃይል ያንን የዘንባባ ዛፍ ከተራራው ስር ካደረሰ በኋላ በገመድ አስሮ ተራራውን በማውጣት ወደ መምህሩ ወደ አባ ዮሐኒ ይዞ ደረሰ። በእንደዚህ ያለ ተጋድሎና ተልኮ 7 ዓመትን ከኖረ በኋላ አባታችን አቡነ ኢየሱስ ሞዐ አባ ዮሐኒን የምንኩስናን ልብስ አልብሰኝ አለው። ያን ጊዜም የእግዚአብሔር ሰው አባ ዮሐኒ የአባታችን የአቡነ ኢየሱስ ሞዐን ተጋድሎ፣ ጾሙንና ጸሎቱን፣ ፍጹም ትሕትናውን፣ ቅድስናውን ተመልክቶ ወደ ቤተ ክርስቲያን አስገብቶ ለመነኮሳት እንደሚገባ የምንኩስናን ልብስ አለበሰው፣ ቆብንም አደረገለት። እግዚአብሔርም ድንግልናውንና ትሕትናውን ተመልክቶ በሥራው ሁሉ ባረከው። በእንደዚህ ያለ የምንኩስና ሕይወት ሲኖርም አንድ ቀን እንጨት ሲቆርጥ ሳለ መጥረቢያው ከእጀታው ወልቆ ከአንገቱ ላይ አረፈና ልብሱን ከአንገቱ አንስቶ እስከ ጭኑ ድረስ ቀደደው። ነገር ግን በዚህ ጊዜ የእግዚአብሔር ኃይል ባይጠብቀው ኖሮ እንደ ሁኔታው አደገኝነቱ ስለቱ አንገቱን በቆረጠውና ነፍሱን ከሥጋው በለየው ነበር። መምህሩ አባ ዮሐኒም ልብሱ እንደተቀደደ ባየ ጊዜ ሰውነቱ የተጎዳ መስሎት ደነገጠ። ሆኖም የእግዚአብሔር ቸርነት ስለጠበቀው ምንም ጉዳት አላገኘውም ነበር። አባታችን አባ ኢየሱስ ሞዐም ሁልጊዜ እግዚአብሔርን ደስ ያሰኘው ዘንድና ያለፉ ታላላቅ አባቶችን በሕይወት ይመስላቸው ዘንድ በብቸኝነት መኖርን ይወዳል። በሐሳቡ ሁሉ እግዚአብሔር የሚያስደስተውን ነገር ያስብ ነበር። የዚህን ዓለም ሕይወትና ተድላ ግን አላሰበም። ከዕለታት በአንድ ቀን ቅዱስ አባታችን ኢየሱስ ሞዐ ውሃ ያመጣ ዘንድ ትልቅ ማድጋ ወይም እንስራ ተሸክሞ ወደ ውሃ ጉድጓድ ወርዶ ውሃውን ከቀዳ በኋላ በራሱ ላይ ተሸክሞ ሲሄድ በመንገድ ላይ እግሩን ድንጋይ አደናቀፈው። በዛም ጊዜ አባታችን አባ ኢየሱስ ሞዐ እንደቆመ ያ እንስራ በድንጋይ ላይ ወደቀ። ሆኖም ማድጋው አልተሰበረም ነበር፣ ውሃውም አልፈሰሰም። ከዚያ በኋላ አቡነ ኢየሱስ ሞዐ ወደ ማደሪያው ወይም ወደ በዓቱ ገብቶ ብዙ ዘመን በጾምና በጸሎት ተወሰነ። ብዙ ሰዎችም ወደ እርሱ እየመጡ እጅ ይነሱት ነበር። የታመሙትም በውሃ ላይ እየጸለየ ይፈውሳቸው ነበር። በእርሱ ጸሎት እግዚአብሔር ሕይወትንና ጤንነትን ይሰጣቸው ነበር። ከዚህም ጸሎትና ጽሞና በመውደድ በገድል መካከል ብቻውን ሆነ። የኢየሱስ ሞዐ መምህርና የደብረ ዳሞ ገዳማ በምኔት የነበረው አባ ዮሐኒ ለ50 ዓመታት ያህል በእሳት የበሰለ የላመ የጣመ እህልም አልቀመሰም ነበር። ከጾምና ከጸሎት ብዛት የተነሳም ስጋው አልቆ ቆዳው ብቻ ከአጥንቱ ጋር ተጣብቆ ይታይ ነበር። በዚያም ዘመን ሐይቅ እስጢፋኖስ የምትባል በባህር ዳርቻ ዙሪያ አብያተ ክርስቲያኖች የታነጹባት ቦታ ነበረች። ከዚህም በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በመንፈቀ ሌሊት ወደ አባታችን ወደ አቡነ ኢየሱስ ሞዐ መጣና ጠርቶ እንዲህ አለው፣ ተነስተህ ወደ ደቡብ ምስራቅ አገር ሂድ። ደብረ ነጎድጓድ ወደምትባል
ዙሪያዋ በባህር የታጠረች ቦታ ታገኛለህ። ይህችም ደብረ ሐይቅ ናት። ቦታ እርሷ ናትና ወደዚያ ሂድ አለው። አባታችን ኢየሱስ ሞዓም ተነስቶ እግዚአብሔርን አመሰገነ። ሲነጋ በማለዳ ወደ አባ ዮሐኔ ሄዶ አባቴ ቀድሞ ወደ አንተ እንድመጣ የጠራኝ አሁን ደግሞ ከአንተ ተለይቼ ወደ ሌላ ቦታ እንዲሄድ አዘዘኝ ብሎ ነገረው። አባ ዮሐኔም በደህና ሂድ፣ የእግዚአብሔር ሰላም ከአንተ ጋር ይሁን፣ የብዙዎች አባት ትሆናለህ ብሎ በጸሎት አሰናበተው። ከዚያ በኋላም አባታችን አቡነ ኢየሱስ ሞዓ ከመንፈሳዊ አባቱ ከአባ ዮሐኔ በመለየቱ ዳግመኛ በአካል በሥጋ እንደማያገኘው ስላወቀ እጅግ አዘነ፣ አለቀሰም። እንዲሁም ከመንፈሳዊ ወንድሞቹ መነኮሳት በመለየቱ በጣም እያዘነ ከደብረ ዳሞ ወጣ። አባታችን አቡነ ኢየሱስ ሞዓ ያ የጠራው የእግዚአብሔር ቅዱስ መልአክ እየመራው ወደ ሐይቅ መጣ። አቡነ ኢየሱስ ሞዓ ከባሕሩ ዳር በደረሰ ጊዜ በዚያ በባሕሩ ዳር የነበረው በቅዱስ ጴጥሮስና ጳውሎስ ቤተ ክርስቲያን እየተላላከና ቅዳሴ ቀድሶ እያቀረበ ለ6 ወራት ያህል ኖረ። ከዚያም ስሙ ኄራ አምላክ የተባለ ካህን አገኘውና ከየት መጣህ ብሎ ጠየቀው። አባታችን አባ ኢየሱስ ሞዓም ከመነሻው አንስቶ ነገረው። ያ ሰውም ከባሕር መካከል ካለው ደሴት ውስጥ አስገብቶ የሚያስፈልገውን ነገር ሁሉ እያሟላ በቤቱ አኖረው። አባታችን ኢየሱስ ሞዓም በዚህ በደሴቱ በነበረው በቅዱስ እስጢፋኖስ ቤተ ክርስቲያን ከቤቱ ስላኖረው ስለ ኄራ አምላክ ፈንታ በቅዳሴና በሰዓታት ሲያገለግል የደሴቱም ሰዎች የአባታችን የአቡነ ኢየሱስ ሞዓን ትጋቱንና ትሕትናውን ስላዩና በጸጋ እግዚአብሔር የተከለለና በረድኤተ አምላክ የተጎበኘ እንደሆነ ስለተረዱ እርሱ መምህራቸው ሆኖ ይሾምላቸው ዘንድ ወደ ንጉሥ ይትባረክ ወደ ላሊበላ መልእክተኞችን ላኩ። ንጉሥ ይትባረክም በዚህ ነገር ተስማማ። ከዚህም በኋላ አባታችን አቡነ ኢየሱስ ሞዓ ለሐይቅ ቅዱስ እስጢፋኖስ ደብር መምህር ሆኖ ተሾመ። በዚያም ገዳም ውስጥ አባታችን አቡነ ኢየሱስ ሞዓ ለእግዚአብሔር በፍጹም በመገዛትና በጾምና በጸሎት አገልግሎትን በማብዛት ሌሊት ከባሕር ውስጥ ቆሞ በመጸለይ በብዙ ተጋድሎ ረጅም ዓመታትን ኖረ። አባታችን አቡነ ኢየሱስ ሞዓ እንደዚህ ባለ ሁኔታ ሲኖር ከብዙ ጊዜ በኋላ አቡነ ተክለ ሃይማኖት ከሸዋ አገር መጣ። አባታችን ተክለ ሃይማኖት ወደ አባታችን አቡነ ኢየሱስ ሞዓ ከመምጣቱ በፊት በመንገድ አንድ መነኩሴ ያገኘና ከየት እንደሆነ ጠየቀው። ያ መነኩሴም እኔ የአባ በጸሎተ ሚካኤል ደቀ መዝሙር ነኝ አለው። አባ ተክለ ሃይማኖትም ወደ መምህርህ አድርሰኝ አለውና ወደ አባ በጸሎተ ሚካኤል ወሰደው። በዚያም እያገለገለና ታምራትን እያደረገ 10 ዓመታትን ኖረ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አባታችን ተክለ ሃይማኖት ጻድቅ ደግና የእግዚአብሔር ሰው ወደ ሆነው በደሴቱ ውስጥ ወደሚኖር ወደ አባ ኢየሱስ ሞዓ ሂድ ብሎ አዘዘው። የእግዚአብሔር መልአክ እየመራው ከባሕሩ ዳር ደረሰ። በዚያም ባሕሩን የሚሻገርበት ታንኳ ባላገኘ ጊዜ ያ መልአክ በባሕሩ ላይ እየተራመደ ታየው። እርሱም አብሮት በባሕሩ ላይ እንደ የብስ እየተራመደ ተሻገረና ወደ ውስጥ ገብቶ ወደ ቤተ ክርስቲያኑ በር ቆመ። ይህ መልአክም አባታችን ኢየሱስ ሞዓ ወዳለበት አልፎ ሄደና ስሙ ተክለ ሃይማኖት ወደሚባል እግዚአብሔርን የሚፈራ በቤተ ክርስቲያኑ በር ቆሟልና ተቀበለው፣ ልብሰ ምንኩስናም እንድታለብሰው ወደዚህ የመጣው በእግዚአብሔር ፍቃድ ነውና አለው። ይህም ብሎት ያ መልአክ ከእርሱ ዘንድ ተሰወረ። አባታችን አቡነ ኢየሱስ ሞዓም አቡነ ተክለ ሃይማኖትን ወደ እርሱ ሲመጣ ባየው ጊዜ ገና ወደ እርሱ ከመምጣቱ አስቀድሞ እግዚአብሔር መልአክ ክብሩን ነግሮት ነበርና ከመቀመጫው ተነሳ። አቡነ ተክለ ሃይማኖትም አቡነ ኢየሱስ ሞዓን አባቴ ሆይ የምንኩስና ልብስ እንድታለብሰኝ መጥቻለሁ አለው። አቡነ ኢየሱስ ሞዓም ወደ እርሱ ከመምጣቱ በፊት ግብሩን በመንፈስ ቅዱስ አውቆ ነበርና እሺ አለው። በብዙ እርዳታም ተጋድሎ ከቆየ በኋላ የምንኩስና ልብስ አለበሰው። አባ ተክለ ሃይማኖትም ከመመንኮሱ በፊት ከአቡነ ኢየሱስ ሞዓ ጋር ለ7 ዓመት ያህል ቆየ። ከመነኮሰ በኋላ ደግሞ 3 ዓመትን ተቀመጠ። አባታችን አቡነ ኢየሱስ ሞዓ በተጋድሎ በገዳሙ ሲኖር አንድ ከእንጨት የተሠራ ወንበር ነበረው። ከዕለታት በአንድ ቀን ያ ወንበር
አንድ እግሩ ተሰበረ። አባታችን ይህንን ነገር ባየ ጊዜም አዘነ። እንደ ልማድም ወደ ጸሎት ሄዶ ጸሎቱን ጨርሶ ሲመለስ የአንድ እግሩ የተሰበረው ወንበር እንደ ቀድሞ ደህና ሆኖ አገኘው። እግዚአብሔርንም አመሰገነው። ያም ወንበር እስከ ዛሬ ድረስ በቤተ ክርስቲያን ውስጥ ይገኛል። በእጁም እየሠራ ለቤተ ክርስቲያን ብዙ የመቅረዝ መብራቶችን አደረገ። በበዓለ እግዚአብሔርና በጻድቃንና ሰማዕታት በዓላት መብራቶችን ያበራ ነበር። የእነዚህ መብራቶች ቁጥራቸው 24 ነበር። አባታችን አቡነ ኢየሱስ ሞዓም ለቅዱስ እስጢፋኖስ ቤተ ክርስቲያን እንዲህ እያገለገለ ኖረ። እንዲህ ሲኖር ሳለ ከዚህ ከኃላፊው ዓለም የመለየቱን ነገር አስቦ ከሰው ጋር እንዳይነጋገር ወደ በዓቱ ገብቶ ብቻውን በጽሞናና በጸጥታ እግዚአብሔርን በመፍራትና ፍቃዱን ሁሉ በመፈጸም ሥራውን ሁሉ መንፈስ ቅዱስ እየረዳው ኖረ። ሰውነቱንም በብዙ ሥራና ገድል አደከመ። የዚችን ዓለም ሀብቷን፣ ተድላዋን ተስፋ የሚያደርጉ ሰዎች እንደሚሹት መብልና መጠጥን አልወደደም። ይልቁንስ ለሰውነቱ በተጋድሎ ላይ ተጋድሎን ጨመረ እንጂ። ከዚህም በኋላ እግዚአብሔር ከዚህ ከኃላፊው ዓለም ድካም ውጣ ውረድ ሁሉ ያሳርፈው ዘንድ ወደደ። በዚህ ጊዜ አባታችን ዮሐንስ ሞዓ ታመመ። በዚያም ጊዜ በቀዳሚ ሰማዕት በቅዱስ እስጢፋኖስ ቤተ ክርስቲያን ያሉትንም ሁሉንም መነኮሳት ባረካቸው። አባታችን አቡነ ኢየሱስ ሞዓም በዛን ጊዜ ወደ ፈጣሪው ወደ አምላኩ ወደ ኢየሱስ ክርስቶስ አብዝቶ ጸለየ። ከዚህም በኋላ ከሰማይ እንዲህ የሚል ቃል ሰማ። ወዳጄና አገልጋዬ ኢየሱስ ሞዓ ሆይ በገዳምህና በስምህ በሚጠራበት ቦታ ረሃብና ጽም አይሆንም፣ ችግርና ጸብ፣ ክርክር በልጆች መካከል አይገባም፣ በውስጧም የእህል በረከት አይታጣም። ከፍጻሜ ዘመን ድረስ መነኮሳት አይታጡባትም። ሰላሜና በረከቴ ሁል ጊዜ በዚህች ቦታ ይኖራል። የኢየሱስ ሞዓ አምላክ ሆይ ከረሃብና ከችግር አድነኝ፣ ምግቤን ልብሴን ስጠኝ ብሎ የሚለምነኝን ልመናውን እሰማለታለሁ፣ ሲሳዩንም ልብሱንም እሰጠዋለሁ፣ ያለኝንም እሰማለታለሁ። ይህም የበረከት ቃል በዚህ ገዳም እስከ ዛሬ ድረስ አለ። ዳግመኛም ጌታችንና አምላካችን ኢየሱስ ክርስቶስ አባታችን ኢየሱስ ሞዓን ስምህን የሚጠራና መታሰቢያህን የሚያደርግ በጸሎትህ በአማላጅነትህ በሚማጸን በቦታህ ላይ መልካምን የሚያደርግ በገዳምህ ውስጥ የሚቀበር ከሰማያዊ አባቴ ዘንድ ዋጋውን ያገኛል። እስከ 7 ትውልድም እምረዋለሁ፣ ማደሪያውን በተድላ ገነት ከአንተ ጋር ይሆናል አለው። ከዚህ በኋላ አባታችን ኢየሱስ ሞዓ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ እንደደረሰና ከእርሱም እንደሚለይ በሰሙ ጊዜ ንጉሡ መኳንንቱና ካህናቱ ይባርካቸው ዘንድ በረከትን ለመቀበል ወደ እርሱ መጡ። ከእርሱም ዘንድ ተባረኩ። ንጉሡና መኳንንቱ ካህናቱና ሕዝቡ ሁሉም እስከ ዛሬ ድረስ በተቀደሰች ጸሎትህ ስትረዳን ነበር እያሉ በፍጹም ልቅሶን አለቀሱ። ከአባታችን እጅም ተባረኩ። ከዚህም በኋላ የነፍሱ ከሥጋው መለየት በቀረበ ጊዜ ብዙ ሰዎች ተሰበሰቡ። በዚያችም ቦታ ሌሊቱ እስኪነጋ ድረስ የተኛ አንድም ሰው አልነበረም። ጠዋትም ፀሐይ በወጣች ጊዜ ነፍሱ ወጣች። በሰላመ እግዚአብሔር በሰንበተ ክርስቲያን በ1286 ዓመተ ምህረት ኅዳር 26 ቀን አረፈ። አባታችን አቡነ ኢየሱስ ሞዓ ባረፈ ጊዜ ካህናቱና መነኮሳቱ በሥጋው ፊት ሰግደው እጅ ነሱት። እጅ ሲነሱት ገጹ እንደ ፀሐይ ሲያበራዩት በታላቅ ክብርና ምስጋናም ቀበሩት። መታሰቢያውንም አደረጉ። የአባታችን የአቡነ ኢየሱስ ሞዓ ሀብተ በረከቱ ጸሎቱና አማላጅነቱ ከሁላችን ጋር ይኑር። ከአባታችን ከአቡነ ኢየሱስ ሞዓ ታሪክ ብዙ ትምህርት እንደተማራችሁ ተስፋ እናደርጋለን። ወር በገባ በ26 ከአቡነ ሀብተ ማርያም ጋር በዓላቸው ይታሰባል። በዚያም ጊዜ አቡነ ኢየሱስ ሞዓን በመዘከር ረድኤትና በረከት እንድታገኙ እያሳሰብን የዛሬውን ፕሮግራማችንን በዚህ እንጨርሳለን። በሚቀጥለው መርሃ ግብራችን እስክንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።